አንተ ላይ ነው ያኔ እኔ ለብቻ ነኝ እኔ ለብቻ እንኳን አይደለም ውድ ቤተሰቦቻችን ዛሬ በምን ተመልሰን መተናል በሌላኛው ቀን ተመልሰን መተናል የመጣንበት ምክንያት ምንድነው እንደነገርናችሁ የሰርጋችን ቀን ተወስኗል እኛም ደግሞ ሰርጋችንን ጠራርተናል ሚዜ አላገኘንም ልጆች አጋጣሚ ነው የሷን ጓደኞች በማይመቻቸው ሰዓት ላይ ነው እኔም ደግሞ ጓደኞች ሚዜ ምናምን ማረጎም ሰው ማላዘጋጀውም በቃ ሚዜውን ወይ አስቀርተን ባጃቢ በመናም ነገር እናረጋ አስበናል ሰርጋችን ቀን ተወስኗል እንግዲህ ሰርጋችን በምን አይነት መልኩ እንደሚሆን ደግሞ አብረን የምናየውናል ማለት ነው እና የሚገዛዙ ነገሮች አሉ ገና ወርቅ ቀለበት ልብስ ጫማ ምናምን ጂኒ ቬሎ ሱፍ እሱን ነገር ሁሉንም ታዩታላችሁ ማለት ነው እና ዛሬ ምንድነው ይጃላችሁ የመጣሁት እንግዲህ ሆቴል ውስጥም ልናረጋ አስበን ነበር አልሆነም በሸሪዓ መልኩ ለሴትም ለብቻ ድንኳን ለወንድም ለሴት ለብቻ ድንኳን አድርገን ቤተሰብ እዛው ተጠራርቶ እዛው ሼፎች መተው ምግብ የሚሰሩት የሚያበስሉት ራሳቸውን እቃቸውን ይዘው መተው ሁሉ ነገር መንገዛው ተጽፎልናል እስኪ ቲናንሽ ምን እንዳዘል ልንገራችሁ ያውም አስቀንሽው ማለት ነው ሼፉ አንደኛ ደረጃ ሆነላችሁ ብሎ ያበዛው አብዝቶት ነበር የተናገረው ከፍቶች ራሱ አንድ ከፍት ሳይሆን በከፍቶች በደረጃ በብዛት ያዘኝ ማለት ነው ከፍት ሳይሆን ከፍቶች ትገዛለን ያለኝ ልናረባ ነው ሰርግ እንደግስ ነው ያልኩት እኔ እዚህ ሀገር ላይ ቆየው ሰርግ ሳለ ይለካስ እንደዚህ እንትን ብሏል ተጋነው አለ እና ያዘኝ አተክልቶች ብሎ ያዘው ቀይ ሽንኩርት 200 ኪሎ ግራም ነው ያለው 2 ኩንታል አይደለ ነጭ ሽንኩርት 10 ኪሎ ግራም አለ የሰላጣ ሽንኩርት ደግሞ 10 ኪሎ ግራም ዝኩኒ 10 ኪሎ ግራም አበባ ጎመን 10 ኪሎ ግራም ደበርጀን ነው ምንድነው የሚለው 10 ኪሎ ግራም ባሮ 10 ኪሎ ግራም ሮዝማሪ 300 ብር ምንድነው ሌላ ሲዶኖ ምናምን 1 ኪሎ ግራም አላቆም ሴቶቹን ነው ምናምን እንትን ምንላቸው እንግዲህ መገዛት ራሳቸው ናቸው የሰላጣ የምን ሽንኩርት ነው ድጋሜ የሰላጣ ቲማቲም 2 ሳጥን የሰላጣ ቲማቲም 2 ሳጥን አለ ጥቅል ጎመን ምናምን ፋሶሊያ 10 ኪሎ ግራም ካሮት 40 ኪሎ ግራም ድንች 50 ኪሎ ግራም ቀይ ስር ምናምን ቀይ 3 ኪሎ ግራም የአበሻ ጎመን በማዳበሪያ 3 ሊዘራው ነው ሰርገኛው ለተኛበት ባልቶ ነው ሜዳ አቤት ሼፎቹ ለራሳቸው ነው ወይስ ለኛ ነው ግን በደንብ ባልቶ ሜዳ አለባቸው እየደጋገሙ ሌላ ምንድነው 10 ኪሎ ግራም ቻይና ሰላጣ ነው ፍሪ ሰላጣ 10 ኪሎ ግራም ምንድነው 5 ኪሎ ግራም እንደሆነ እንጃ ከዛ በኋላ ከሱፐር ማርኬት የሚገዙ እቃዎች ናቸው የጣፋጭ ዳቦ ዱቄት 7 ኪሎ ግራም ለውዝ በትልቁ አንድ ለውዝ ደግሞ ምን ይሰራል ጫት ቀሚዎች ይመጣሉ እንዴ ሁሉንም ያካተተ ላዛኛ 4 ነው 3 ነው ያለው ምንድነው ከዛ በኋላ 3 ኪሎ ግራም ሩዝ 20 ኪሎ ግራም ዘቢብ 1 ኪሎ ግራም ፍርኖ ዱቄት 30 ኪሎ ግራም ፓስታ 10 ድል ቲማቲም ነው 10 አኳ 2 1 5 4 ብዙ ናቸው እንግዲህ አልጠራላችሁም ሁሉንም በጣም ይቆያል በጣም ብዙ ነው ካሮት ጨው 20 ኪሎ ግራም ምናምን ኮረት ጨው ነው ኦኬ ኮረት ጨው 20 ኪሎ ግራም ቤኪንግ ፓውደር 10 የወይራ ፍሬ 4 ቫኒላ በምን 10 ቫኒላ ሌላም አጃክስ 10 የሚታጠጅ በአጃክስ ተተቡት ሌላኛው ደግሞ ስንመጣ 10 የቃለ 20 30 24 7 80 ስማቸው ይቅርና በቁጥር 10 ኪሎ ግራም 20 ኪሎ ግራም እነዚህ እናዘው እንግዲህ ሌሎች ውስጡ ያሉት እናንተ ታውቃላችሁ በጣም ብዙ ነው እንዳለ ስንት ነገር ነው የታዘዘው እዚህ ጋር 73 ደርሰን ድጋሚ ወደ 100 ምናምን ትዛዝ ነው ከዛ ውስጥ ከበድ ያሉትን ብቻ ጋዜጣ 4 ኪሎ ግራም ምን ሊያርግ ነው ግደለጠፍ ነው ወይስ ዲኮር ሊሰራበት ነው የእንጀራ ላስቲክ 50 ሜትር እንደዚህ አስፋልት ላይ ነው ሊቀርብላችሁ እንጀራ ሰንጥ ፍየል 2 ከዛ 500 300 100 ምናምን ይደና ድጋሜ 10 ኪሎ ምናምን ይልና ቆንዶ በርበሬ ምናምን ብዙ ናቸው እነዚህ ቅመማቅመም ሙዝ 30 ኪሎ ግራም ምን ሊያደርገው ነው ያው ምግብ ሲያዘጋጅ ለዲኮር ነው ብርቱካን 40 ኪሎ ሀብሀብ 20 ፍሬ ያንሳል እኮ እንደው ዶሮ የፈረንጅ ዶሮ 100 ኪሎ ግራም ነው ያለው ዶሮ 30 ፍሬ 30 ዶሮ ምን ሊያደርጋቸው ነው ይሄ እኮ ያንሳል እንቁላል ሊጥሉ ሊያራባ ነው ወይስ ምንድነው እንቁላል ምናምን ብዛቱ የታዘዘው
በግ 4 በግ ፍየል አለ በሬ 2 በሬ በጣም ብዙ ናቸው በጣም ብዙ ናቸው ውድ ቤተሰቦቻችን እንግዲህ ሰርጋችን ቻናል ላይ የፈለኩት ቻናል ላይ ውጣና ቪዲዮ ስራ ብትይ ያለ ማንም ሰው ፍቃድ ቻናሉ ላይ ገብቼ ቪዲዮ ፖስት ማድረግ እችላለሁ ይሄን ታውቂያለሽ ቀላል ነው አይከብደኝም ማለት ነው መግባት ቀላል ነው ግን እኔ ተንኮል ሰው ላይ አላስብም ምንም ለማድረግም በጭራሽ ውስጤም ሸር የለም ማለት ነው እና ይሄን ስልሽ አንቺን ለማስፈራራት ሌላ ነገር ሳይሆን እዚህ ያንቺ ቻናል ነው ብርም ከቆጠረ ካዩትም ላይክም ካረጉት ላንቺው የሚጠቅመው ይታይ ችግር የለውም የራሴ ላይ መልቀቅ አላቃተኝም ግን መግባት እንደምችል ላሳይሽ ነው አሁንም ደግሞ በአንቺ በኩል በውስጥ ሰዎችን አውርተሽ ምናምን ከሰዎች ጋር እንትን ብለሽ በኔ የሚናደድም ሰው ካለ ተንኮልም አስበው ከሆነ በሁለታችን መጋጨት አንቺ በባንቺ በመናደድ ምናምን ደስተኛ ሆኖም የሚያግዝም እንደዚህ አድርጌ ይሄን ቀይር ይሄን ስልክ ውስጥ ሪሙቭ አድርጊውና የሚልሽም ካለ እኔ የፈለገ 150 ጊዜ በተቀያየሩ ከፈለግሽ ትልቁ ቻናል ላይ ወጥቼ ቪዲዮ ሰራልሻለሁ መግባት እንደምችል ላሳውቃችሁ ነው አብራችሁ እንደዚህ አድርጊ በመትሏት በውስጥ ማለት ነው እና ለማስፈራራት አይደለም አሁን በድጋሚ መጣሁት ሱመያ የኔ ቆንጆ እኔ ወድሻለሁ ቻናሉንም እንደምታየው 300 በጀሙ ስም ያለውን 353000 ሰብስክራይበር ያለውን ቻናል ያው ብዙ ጊዜም ስለማንሰራበት ብዙዎቹ አታውቁትም እሱንም ቻናል ወስጄ ላዩ ላይ ቪዲዮ እንደሰራበት ነበር እንጂ ሙሉ በሙሉ ተወስዷለች ማለት አልነበረም የሰጧት ዝም ብሎ ስለሚቀመጥ ያው እንትን ብዬ ነበር ያሰኩት ጀሚላ እንደሆነ ዩቲዩብ አሰራበትም ግን ቅር እንዳለች ስላየው ወዲያው ነው ተቀብያታለሁ አዩ ሞታ ራሷም አይ ሱመያን ቅር የሚያስብል ነገር ማድረግ አልፈልግም ይቅርብኝ አዲስ ከፈትልኝ ብላ አዲስ ከፍችላታለሁ ላዩ ቻናሉ ይሄው እዚህ ጋር የምታዩት ቻናል ነው አይ ዩቲዩብ ይላል ገብታችሁ ሰብስክራይብ አድርጉላት ለሷም ያው ሰው ቢሰራ ቢያገኝ ምንም ያው ተንኮል ማሰብ አያስፈልግም አታገኛንልም አናረግ የምትሉም ካላችሁ ችግር የለውም የምትወዷት አድርጉ ማትወዱ እና ሱመያ ቻናሉ አይደለም ቻናሉን ምንም ነገር ቢሆን ካንቺ ጋር አንቺም አብረን ያፈራነው ብዙ ነገሮችን ዩቲዩብ ከመጀመሪያ በፊት ነው እኔና አንቺ ተጋባነው የልጆቼ እናት ነሽ የኔ ቆንጆ ሱመያ እወድሻለሁ አንቺም በማንም አልቀይርሽም ይሄ አገባው ማለት አንቺን ቀየርኩ ማለት አይደለም አንቺን ተውኩ አንቺን ጠላው ማለት አይደለም የፈለግሽው ነገር ወሰጂ እኔ ቻናሉን አይደለም ካንቺ ምንም ነገር አይደለም አብረን ይያለን እነዛን የመሳሰሉ ቆንጆ ልጆች ወልደሽልኝ አቲካና ጀሚላን ወልደሽልኝ አንቺ ላይ ተንኮል አስብ ይቀርና ምንም ያንቺን ክፉ መስማት አንቺም እንድትጎጂ ምንም ነገር አልፈልግም እኔ ላንቺ ጥላቻ የለኝም አሁንም ድረስ ለወደፊቱም እስከመሞት ድረስ ማለት ነው እና አይደለም በዚች ነገር ተናደሽ ምናምን ነገር ይቅርና አላህ አይበለውና የሰይጣን ጆሮ አይስማ ሰይጣን ምናቀማለውና ነው ባይለው እንኳን ብንጣለ ብንላይ እንኳን እኔ ባንቺ ላይ ተንኮል ያንቺን ንብረት ወስጄ ሌላ ሰው ለሌላኛው ሚስቴ ካንቺ ጋር ፈሮትን ያንቺ የሆነ ነገርን ወስጄ ለሷ በጭራሽ አላደርገውም አታስቢ ወላሂ ልሻለሁ በፈለግሽው መልሻለሁ በጭራሽ አላደርገውም የማስብም ሰው እንደዛ ይሄን ያህል ድንጋይ ራስ ወይም ደነዝ አይደለም ያንቺን የሆነ ንብረት ለምን ቸለሽ የአዳማ ያለውን በጭነሽ እንኳን ጎንደር ይዘሽው ብትሄጂ አይ አንቺው እዚህ አዳማን የተሰራው አታፍርሽው አይደለሽ አልከለክልሽም የልጆቼ እናት ነሽ ያንቺ የሆነ ነገር አንቺ የምትወስጂው ነገር ለልጆቼ ነው ልጆቼን ደግሞ አልጠላም አንቺም ባለቤቴ ነሽ ሚስቴ ነሽ አንቺንም አልጠላም አንቺንም ላስቀየም አልፈልግም እና ሁሉ ነገር እንድታቂ ነው ብዙ ጊዜ ያው ስላንቺ አላወራም ብዙ ቪዲዮ ስንሰራ